ዛሬ አራት ማራኪ የኦሾ የልጅነትና የወጣትነት ታሪኮችን የሚያሳዩ ታሪኮችን ይዤላችሁ ቀርቤያለሁ። በነገራችን ላይ ኦሾ በሕይወት ዘመኑ ከተናገራቸው በቅርብ አጠገቡ ለነበሩ ሰዎች ከተናገራቸው ወደ 10,000 ሰዓት ከሚቆጠሩ የድምፅና የቪዲዮ ሪከርዲንጎች ውስጥ ነው ወደ 700 የሚጠጉ መጽሐፍቶች የወጡት እና ከነዚህ መጽሐፍቶች ውስጥ ስለ ራሱ ያወራው ተቀንጭቦ ሲወጣ ቢያንስ 3500 ገጽ ይወጣዋል። ስለዚህ ውቅያኖስ ነው ማለት ነው። ከውቅያኖስ ውስጥ በመዳፍ እንደመጨለፍ ያክል ነው። አራት ማራኪ የልጅነት ታሪኮች። የመጀመሪያው ደባሪው ሰውዬ ይላል። አንድ እየተጫወትኩ እያለ 5 ወይም 6 ዓመት ቢሆነኝ ነው አባቴ ጋር የሚመጣ አንድ ሰውዬ ነበር። በጣም ደባሪ ሰውዬ። እናም አባዬ ድብር ብሎታል። የዚህ ሰውዬ ነገር ስልችት ነው ያለው። ስለዚህም ጠራኝና እንዲህ አለኝ፣ ያ ሰውዬ እየመጣ ነው። እንዲሁ በከንቱ ጊዜ ሊያጠፋብኝ ነው። አንዴ ከያዘ አይለቀኝም። ከሱ መላቀቅ ከባድ ነው። ቀጠሮ አለብኝ፣ ልሄድ ነው ብዬ ነው የምገላገለው። እናም በሱ ሰበብ ሳልፈልግ ከቤት ወጥቼ ዞር እመጣለሁ። ጭራሽ አንዳንድ ቀንማ ችግር የለውም የምትሄድበት አብሬ እየሄድኩ በዛው ወሬያችንን እንቀጥላለን ይለኛል። ደግሞ ምንም የምናወራው ነገር የለም እኮ እሱ ብቻ ነው የሚያወራው። ጊዜ እንኳ አይሰጥህም። የለየለት ወሬኛ ደባሪ ሰው ነው። እኔ ብቻ አይደለሁም ሰው ሁሉ ነው በዚህ ሰውዬ የተሰቃየው አለኝና እኔ ውስጥ ገባለሁ። አንተ እዚሁ እየተጫወትክ ጠብቅ፣ ሰውየው ሲመጣ አባቴ ቤት የለም በለው አለኝ። ግን ደግሞ እኮ አባቴ ሁሌ ውሸት የሚባል እንዳትናገር ይለኝ ነበር። በጣም ነው ክው ያልኩት፣ የማይጣጣም ነገር። ስለዚህም ሰውየው መጥቶ አባቴ የታለ ሲለኝ ውስጥ ነው ግን የለም በል ብሎኛል አልኩት። አባቴ ውስጥ ሆኖ እየሰማ ነው። ሰውየው አብሮኝ ወደ ቤት ገባ። ስለዚህ እሱ ፊት ምንም ማለት አልቻለም። ከ2-3 ሰዓት በኋላ ሰውየው አባቴን በወሬ ጠዝጥዞ ሲሄድ አባቴ በንዴት ብው ብሎ መጣ። በሰውየው ሳይሆን በእኔ ነው የተናደደው። አባቴ ቤት የለም ወጣ ብሏል በል አላልኩም ነበር አለኝ። ተናዷል። እና እኔስ ምን አልኩ? ያልከኝን የነገርኩት። አባቴ ቤት የለም በል ብሎኛል ብዬ ነው የነገርኩት። ግን አባቴ ያለው ቤት ውስጥ ነው። እውነቱ ያ ነው። አባቴ ቤት ውስጥ ነው ያለው። ግን ቤት የለም ብለህ ተናገር ብሎኛል ብዬ ነው የነገርኩት። እውነቱን የተናገርኩት። የፈለገው ቢመጣ ምንም ይሁን ምን እውነቱን ተናገር እያልክ ስታስተምረኝ የነበርከው አንተ አልነበርክ? አንተው ነህ እውነተኛ ሁን ያልከኝ። ስለዚህም የመጣውን እቀበላለሁ። የምትገርፈኝም ከሆነ ግረፈኝ፣ ችግር የለውም። ግን አስታውስ፣ እውነት ተናግሬ ከገረፍከኝ እውነት ጠፋች ማለት ነው። እውነት መናገር ሊያሸልም ነው የሚገባው። ስለዚህም ሸልመኝ። የፈለገው ቢመጣ እውነት መናገሬን እንድቀጥል ሸልመኝ። ትክ ብሎ አየኝና በጣም ብልጥ ነህ ግን አለኝ። እሱም በፊትም የምታውቀው ነገር ነው። ይልቅ አታረሳሰኝ፣ ሽልማቴን ወዲህ በል። እውነት ተናግሬ ያለው ሽልማቴን ስጠኝ። እናም መስጠት ነበረበት። 1 ሩፒ ሰጠኝ። ያኔ 1 ሩፒ ማለት አሁን 25 ሩፒ ማለት ነው። በ1 ሩፒ ግማሽ ወር መኖር ይቻላል ያኔ። ሂድና የምትፈልገውን ግዛ አለኝ። አስታውስ አልኩት አባቴን። ውሸት ተናገር ካልከኝ ውሸት ተናገር እንዳልከኝ ነው ሄጅ የምናገረው። ውሸት አልተናገርኩም። እናም ከራስ ጋር የሚጣረስ ነገር በተናገርክ ቁጥር ለእኔ ሽልማት መስጠት አለብህ። ስለዚህ መዋሸት አቁም። እናም ያን ሰውዬም ካልፈለግከው በቀጥታ መንገር አለብህ። ጊዜ እንደሌለህና የእሱን ተደጋጋሚና አሰልቺ ወሬ መስማት እንዳንገፈገፈህ ንገረው። ለምንድን ነው የምትፈራው? ለምን ብለህ ተዋሻለህ? ምን ላድርግ? ሰውየው ምርጥ ደንበኛ እኮ ነው አለ አባቴ። አባቴ የሚያምር የልብስ መሸጫ ሱቅ ነበረው። እናም ደግሞ ይሄ ደባሪ ሰውዬ በጣም ሀብታም ነው። ለቤተሰቡ፣ ለጓደኞቹ፣ ለዘመዶቹ ብዙ ልብስ ከአባቴ ይገዛል። በጣም ቸር ሰው ነው። ደባሪነቱ ብቻ ነው ችግሩ እንጂ ደግ ሰው ነው ሰውየው። ማለቂያ የሌለው ወሬው ብቻ ነው ሰውን ሁሉ ያስመርረው። ስለዚህም አባቴ እንዲህ አለኝ፣ ምንም አሰልቺ ሰው ቢሆን ወሬው መቁረጫ ባይኖረው ምን ማድረግ እችለዋለሁ። ምክንያቱም ምርጥ ደንበኛዬ ነዋ። ላጣው አልፈልግም። የአንተ ችግር ነዋ፣ የኔ ችግር አይደለም አልኩት አባቴን። እና እሱ የአንተ ምርጥ ደንበኛ ስለሆነ ተዋሻለህና አብሬ ለዋሽ አላድርገውም። እንደውም ይኸውን ያልከኝን ለሱ ለራሱ ነው የምነግረው ብዬ ስወጣ ምን አለ አባቴ። ወዴት ነው የምትሄደው? ቆይ ጠብቀኝ። አልጠብቅም። ምክንያቱም ገና ለገና ምርጥ ደንበኛ ስለሆነ ብቻ በእሱ አሰልቺ ወሬ እንደምትጠበስ አሁኑኑ ልነግረው ይገባል። አሁኑኑ ነው ሄጄ የምነግረው። ስመለስ ሽልማቴን አዘጋጅ ተጠብቀኝ። በጣም አስቸጋሪ ነህ። ምርጡን ደንበኛዬን ልታሳጣኝ ነው ማለት ነው። እና ደግሞ በዛ ላይ ሽልማት ልሰጥ ነው ማለት ነው። አይሆንም፣ እንዳትነግረው ጮኸ አባቴ። ግን ሄጄ ነገርኩት። እናም 2 ሽልማት አገኘው። አንደኛው ከዛ ደባሪ ሰውዬ ነው። ምክንያቱም እውነት ምንጊዜም ልትሸለም ይገባታል። ስለዚህም ሽልማት ስጠኝ፣ ምክንያቱም አባቴን ምርጡን ደንበኛውን ያሳጣሁት አልኩት። አቀፈኝና 2 ሩፒ ሰጠኝ። እናም እንዲህ አልኩት፣ ልብ አድርግ፣ ከአባቴ ሱቅ ልብስ መግዛት ማቆም የለብህም። እናም ደግሞ በወሬ አታሰልቸው። ማውራት ከፈለክ ለግድግዳው ለዛፎቹ ለምንድን ነው የማታወራው?
መላው ዓለም አለልህ። ለምንድን ነው ሰዎችን የምታሰቃየው? በርን ዘግተህ ለራስ እንዳታወራ ይከለክልሃል? የለም እንዴ ቤትን ጥርቅም አድርገህ ዘግተህ ለራስ ማውራት ትችላለህ እኮ። ከዛ አንተው ራሱ ይደብርሃል። አየህ ሰዎችም አባቴም እንደዚህ ነው የሚደብራቸው። እሺ እናም ለአባቴ ምንም አትጨነቅ አልኩት። ካንተ 1 ሩፒ ያገኘው አይደለ? ከዛ ደባሪ ሰውዬ ደግሞ 2 ሩፒ ያገኘው። አንተ ጋር 1 ሩፒ አለኝ አስታውስ። አዎ መስጠት አለብህ፣ ምክንያቱም እውነት ተናግሬያለሁ። ደግሞ ምንም አትጨነቅ፣ ከበፊቱ የተሻለ ምርጥ ደንበኛ አድርጌዋለሁ። እናም ካሁን በኋላ በወሬው አያስቸግርህም። ልብሱን ገዝቶ ውልቅ ነው የሚልልህ። በወሬ እንደማያሰለች ቃል ገብቶልኛል። ተአምር ነው የሠራኸው አለኝ አባቴ። ከዛን ቀን በኋላ አባቴም በወሬ መነዝነዙን አቆመ። ከስንት አንዴ ቢመጣ እንኳ ሰላም ብሎ 1-2 ደቂቃ እንደምናችሁ ብሎ መሄድ ነው። ከአባቴ ሱቅ ግን ልብስ መግዛቱን እንደ በፊቱ ቀጠለ። እናም አባቴን እንዲህ አለው፣ በልጅ ሳቢያ ነው ካንተ ልብስ መግዛት የቀጠልኩት እንጂ ስሜቴ ይቆስል ነበር። ግን ያ ትንሽ ልጅ ሁለቱንም ማድረግ ችሏል። አንተን በወሬ እንዳላሰለቻ አደረገኝ። ከዛም ከአባቴ ሱቅ ልብስ መግዛት እንዳታቆም አለኝ የሚለው ደንበኛው አንተ ነህ አለኝ። እናም ከኔ ላይ 2 ሩፒ ተቀበለኝ። የሚያስደነግጥ ነገር ነው የተናገረኝ። ማንም ሰው እስከ ዛሬ ደፍሮ ደባሪ ሰው ነህ፣ አሰልቺ ነህ ብሎ የነገረኝ አልነበረም። ሰውየው የመንደራችን ሀብታም ሰው ነው። በመንደራችን ከዚህ ሰውዬ ጋር ያልተሳሰረ ሰው የለም። አንዱ ብር ይበደረዋል፣ ሌላው ደግሞ የዚህን ሰውዬ መሬት ተበድሮ ያርሳል። የመንደራችን ሀብታምና ባለ ብዙ መሬት ነው። ያንዳንዱ ሰው ከሱ የሆነ ነገር ወስዷል ወይም ይጠብቃል። ስለዚህ ማንም ወሬኛ ነህ፣ ደባሪ ነህ፣ አሰልቺ ሰው ነህ ያለው አልነበረም። እናም በጣም ነው የደነገጥኩት፣ ክውን ያልኩት። ግን እውነት ነው፣ ደባሪ ወሬኛ መሆኔን አውቀዋለሁ። በራሴው ሐሳብ አበሳዬን የማይ ሰው ነኝ። ስለዚህም በራሴው ሐሳብ ስጨነቅ ሐሳቤን ለመርሳት ሰው ጋር ሄዳለሁ። ደግሞስ እንዴት ይጠፋኛል? የራሴው ሐሳብ ከደበረኝ ሌላውም እንደሚደብረው ግልጽ ነው። ግን ደግሞ ሁሉም ከኔ የሆነ ግዴታ ስላለበት ይፈራል። ይሄ ልጅ ብቻ ነው ከኔ ምንም ግዴታ ስለሌለበት ስለማይፈራ ምንም ይመጣብኛል ብሎ ስለማይል ልክ ልኬን ነገረኝ። ደፋር ነው። እንደዛ አስደንግጦኝ ጭራሽ ሽልማት ስጠኝ አለኝ። እውነትን ካልሸለምክ ውሸትን እያበረታታ ውሸትን እየሸለምክ ነው ማለት ነው አለኝ። ምን ማድረግ እችላለሁ? ሰጠሁት፣ ሸለምኩት። እና ማህበረሰብ እብደት ውስጥ የገባው በዚህ ምክንያት ነው። ሁሉም እውነተኛ እንድትሆን ይሰብካል፣ ግን ደግሞ ለእውነተኝነት ማንም የሚሸልም የለም። ስለዚህም በሰው ልጅ ስነ ልቦና ላይ ስንጥቅ ተፈጥሯል። የሰው ልጅ ነፍስ ለ2 ተወጥራለች። የሰው ልጅ ለ2 ተከፍሏል። ጸጉሬን ቆረጥከኝ አይደል? ይቆጫል። ምን ማለት ነው ይቆጫል ማለት? በቃ እንግዲህ ይቆጫል ብያለሁ፣ ይቆጫል። የመጀመሪያዎቹ 7 ዓመታት ለሕይወታችን እጅጉን ወሳኝ ናቸው። ከዚያን ጊዜ በኋላ መቼም ያን ዕድል ዳግም አታገኙትም። እነዛ 7 ዓመታት 70ዎቹን ዓመታት ይወስናሉ። የሕይወት የመሠረት ድንጋይ የሚጣለው በእነዛ 7 ዓመታት ነው። እናም በጣም በሚገርም የነገሮች መገጣጠም በእነዛ 7 ዓመታት ከወላጆቼ ተርፌያለሁ። እስከ 7 ዓመቴ ወላጆቼ ጋር አልኖርኩም። ያለ አንዳች ተጽዕኖ የፈለግኩትን እያደረግኩ በአያቶቼ ፍቅር ረስርሼ ነፃነቴ ቅንጣት ሳይነካ አያቶቼ ዘንድ ነበር የኖርኩት። እናም ከ7 ዓመቴ በኋላ ወላጆቼ ጋር ስመጣ ሙሉ ለሙሉ በራሴ የምመራ ነፃ ሰው ሆኛለሁ ማለት ይቻላል። በራሴው ሰማይ ላይ እየበረርኩ ነው። ክንፎች እንዳሉኝ አውቄያለሁ። በራሴው ክንፍ ለመብረር የማንንም እርዳታ እንደማያሻኝ አውቄያለሁ። መላው ሰማይ የራሴ መሆኑን ተረድቻለሁ። እና ከሰው ምን እፈልጋለሁ? ምንም። የማንንም ምሪት ጠይቄ አላውቅም። እናም የትኛውንም ምክርና ምሪት አሻፈረኝ እንዳልኩ ነው። ይሄ ድፍረት ነው። እኔ በራሴ ማወቅ ያቅተኛል። ምክር የምትሰጡኝ፣ አቅጣጫ የምትጠቁሙኝ በበጎ ተነሳስታችሁ መሆኑ ይገባኛል። ለዛ አመሰግናለሁ። ግን አንድ ያልተረዳችሁት ነገር አለ። በራሴ ማድረግ እችላለሁ። እድሉን ስጡኝ፣ አሳያችኋለሁ። እድሉን ብቻ ስጡኝ፣ ብቃቴን ታያላችሁ። ጣልቃ አትግቡብኝ እንዳልኩ ነው። በመጀመሪያዎቹ 7 ዓመታት በጣም የለየልኝ ግላዊ ለራሴ በራሴ ማስብ ሰው ሆኛለሁ። ከዚያም በኋላ እኔን መመለስ አልተቻለም። ከኔ ጋር አጓጉል ጨዋታ መጫወት የማያዋጣ ሆነ። ቀስ በቀስ ሁሉም እየተረዳው መጣ። ወደ ቤት የምገባው በአባቴ ሱቅ አልፌ ነበር። ምክንያቱም የቤተሰባችን መኖሪያ ከአባቴ ሱቅ ጀርባ ነበር። ስለዚህም ሁሌ ወደ ቤት ስገባ ከቤትም ስወጣ በአባቴ ሱቅ አልፌ ነው። እናም ደግሞ ዝም ብዬ አይደለም የማልፈው። ስገባም ስወጣም አይኔን ጨፍኜ ነው።
ይህ እንግዳ ነገር ነው ይላል አባቴ። ከውጭ ወደ ቤት ስትገባም ሆነ ከቤት ስትወጣ 4 ሜትር የሚሆን ርቀት ነው፣ ግን ሁሌ አይንን ጨፍነ ነው የምትወጣው የምትገባው። ምን የሚሉት አባዜ ነው ደግሞ ይሄ? ሱቁን ማየት ስለማልፈልግ ነው። አንተን እንዳጠፋ እኔንም እንዲያጠፋኝ አልፈልግም። ፈጽሞ ማየት አልፈልግም። ምንም አይነት ፍላጎት የለኝም። ማየት ራሱ ያስጠላኛል አልኩት። በዛ ከተማ ውስጥ ካሉ እጅግ የተዋቡ የጨርቃጨርቅና የልብስ ሱቆች መካከል አንዱ ነው። ምርጥ ምርጥ ልብሶች አሉት። እኔ ግን አይኔን ጨፍኜ ነው የማልፈው። ማየት አልፈልግም። እስቲ አሁን አይንን ብትከፍት ምን እንዳትሆን ነው ይላል አባቴ። አይታወቅም፣ ሐሳቤ ሊሰረቅ ይችላል። ምንም ነገር ሐሳቤን እንዲሰርቀኝ አልፈልግም እለዋለሁ። ያኔ ሊሳለው ልክ እንደ ሴት ልጆች ጸጉሬ ረጅም ነበር። ህንድ ውስጥ ወንድ ልጆች ያን ያክል ጸጉራቸውን አያሳድጉም። ቢያንስ ያን አይፈቀድም ነበር። እናም ያን ረጅም ጸጉሬን ለቅቄ አይኔን ጨፍኜ የአባቴን ሱቅ አቋርጬ ስወጣና ስገባ የአባቴ ደንበኞች እንዴ ይህች አይኗን ጨፍና የምትገባና የምትወጣ ሴት ልጅ የማን ናት ሲሉ ታፈረ። ምን ላድርግ አልሰማኝ አለ ይላል አባቴ። በጣም ተበሳይቷል። መበሳጨት አይገባም። አንድ ሰው ወንድ አለኝ ሴት ምን ችግር አለው? መብቱ ነው ይበል። እኔ ላይ ምን ለውጥ ያመጣል? ምንም። እሱ ግን ወንድ ልጁ ሴት ስለተባለ በጣም ተናዷል። ተራ ሐሳቤ እኮ ነው። ህንድ ውስጥ ወንድ ልጅ ሲወለድ ደስታ ነው፣ ጭፈራ ነው፣ ጮቤ ነው የሚረግጠው ቤተሰቡ። ለጎረቤት ሁሉ ጣፋጭ ይታደላል። ሴት ልጅ ከተወለደች ግን ምንም የለም። ምንም። ሰፈሩ ጸጥ ካለ፣ ምንም ታምቡር፣ ምንም ጭብጨባ፣ ምንም ከበሮ ካልተደለቀ ወዲያው ይገባቸዋል። ሴት ልጅ ነች የተወለደችው ማለት ነው። እናም ማንም ሄዶ የሚጠይቅ የለም። ምክንያቱም ቤተሰቡ እንደ ስድብ ነው የሚቆጥረው። አንተም ሄዳ አትጠይቅም፣ እነሱም ሴት ልጅ ወለድን አይሉህም። እንዲሁ ግን ያስታውቃሉ። አባት ፊቱን ጥሎ አኩርፎ ከተቀመጠ በቃ ሴት ልጅ ነች የተወለደችው ማለት ነው። እናም አባቴ እንዲህ አለ፣ እንዴ ወንድ ልጅ አለኝ፣ ሴት ልጅ በመውለዴ በንዴት የተቃጠልኩት ሳያንሰኝ። አንድ ቀን ግን በጣም ተናደደ። ምክንያቱም እንዴ እች አይኗን ጨፍና ወደ ቤት የገባችው ያንተ ልጅ ነች ብሎ የጠየቀው ሰው በጣም የተከበረ ሰው ነበር። የአውራጃው ግብር ሰብሳቢ ነው ሰውየው ሱቅ ውስጥ ተቀምጦ እንደ ልማዴ አይኔን ጨፍኜ ስገባ እንዴ የማን ልጅ ነች እቺ ደግሞ አይኗን ጨፍና የምትገባው? እንዴ ምንድነው ነገሩ? ልብሱ የወንድ ልብስ ነው፣ ብዙ ኪሶች አሉት፣ ኪሶች ውስጥ ደግሞ ብዙ ድንጋዮች እንዴ አለ። ያኔ ልጅ ሳለሁ ልብሶቼ ብዙ ኪሶች ነበራቸው፣ ትልልቅ ኪሶች። እነሱስ ደግሞ ከወንዝ መሰበስባቸው የሚያማምሩ የተለያየ ቀለም ያላቸው ድንጋዮች፣ ጠጠሮች ሞልቼ ነው የምዞረው። ማታ ስተኛ ድንጋዮችንና ጠጠሮችን ከኪሴ አውጥቼ አልጋ ስራ አስቀምጣለሁ። ጠዋት ስነሳ ኪሴ ውስጥ ከትቼ እወጣለሁ። አሁን ይሄ ሁሉ ጠጠርና ድንጋይ ምን ይሰራልሃል? ይላል የፈረደበት አባቴ። ምንም አያገባም። አንተ ካዝናውስ የምትሰበስበው ብርና ሳንቲሞች ምን ይሰራልሃል? እንዴ እሱማ ገንዘብ ነው ሲል ይሄም የኔ ገንዘብ ነው እለዋለሁ። ምን ይበል ጭጭ። እናም አባቴ ምን ላድርግ አለ ለሰውየው። ተቃጠል ሲለኝ ነው። እሱማ ወንድ ነው ሴት አይደለችም። ዛሬ ግን ይሄ የሚያሰድበኝን ጸጉሩን ካልቆረጥኩት እኔ አይደለሁም። አሁንስ በቃኛልና ጨርቅ በሚቆርጥበት መቀስ ጸጉሬን ቆረጠኝ። ምንም አላልኩም። አባቴ ፈራ። ምን ነው ዝም አልካለኝ? ያውቀኛላ ዝም እንደማልል። አሁን ባደረግከው ነገር ይቆጭሃል አልኩት። ምን ማለት ነው ይቆጭሃል ማለት? ምን ልታደርግ ነው አለ አባቴ። በቃ እንግዲህ ይቆጭሃል ብያለሁ፣ ይቆጭሃል። ወዲያው ቤታችን ፊት ለፊት ወዳለው ጸጉር አስተካካይ ሄድኩና ጸጉሬን ላጨኝ አልኩት። ጸጉር አስተካካዩ በጣም የምወደው የሚያምር ሰውዬ ነው። ሱሰኛ ነው፣ የኦፒየም ሱሰኛ። ምርጥ ሰው ነው። ግን አንዳንዴ የአንዱን ጉንጭን ጺም ላይቶ ሌላኛውን ረስቶ ጥሎ ሊሄድ ይችላል። አንተ ጸጉር ማስተካከያ ወንበር ላይ ተቀምጠ አንገቱ ዙሪያ ጨርቅ ብቴ ታስሮ ግማሽ ጉንጭ ተላይቶ፣ እሱ ግን የለም። ተነስተ እንዳትፈልገው ማንም የሄደበትን የሚያውቅ የለም። ደግሞ ጉንጭ ግማሹ ተላይቷል። እንዴት ብለህ? በጣም አስቸጋሪ ሰው ነው። እኔ ግን ብቸኛ የምወደው ሰው እሱን ነው። ጸጉር ሲያስተካክል ሰዓታት ነው የሚፈጀው። በዛ ጊዜ ውስጥ በዓለም ካሉ ነገሮች ጋር የማይገናኙ 1001 ነገሮች ሊነግር ይችላል። በጣም ነው የሚመቸኝ፣ እወደዋለሁ አወራሩ። እናም ከሱ ሰውዬ ነው ናቱር። አዎ ናቱር ነው ስሙ። ከሱ ሰውዬ ነው የሰው ልጅ አንጎል እንዴት እንደሚሰራ የተረዳሁት። አዎ ለመጀመሪያ ጊዜ ከሰው ልጅ አንጎል አሰራር ጋር የተዋወቅኩት በሱ ነው። ምክንያቱም አስመሳይ ሰው አይደለም። በጭንቅላቱ የመጣለትን ነገር ሁሉ ነው የሚያወራው። ለነገሩ በጭንቅላቱና በአፉ መካከል ምንም አይነት ልዩነት የለም። በአእምሮ የመጣውን ሁሉ ያወራዋል። በአእምሮ ከአንድ ሰው ጋር ከተጣላ ወዲያው ድምፁን ጮክ አድርጎ መሳደብ ይጀምራል። ማንም እኮ የለም አጠገቡ፣ ብቻውን እኮ ነው። እኔ ብቻ ነኝ ከማን ጋር ነው የምትጣላው ማልለው። ስለዚህ በጣም ነው የሚወደኝ። በጣም ከመውደዱ የተነሳ እሱ ጋር ጥፍሬን ለመቆረጥ ሲሄድ አስከፍሎኝ አያውቅም። የዛለት ሄድኩና ካካ አልኩት። ካካ ነው የምንለው። ካካ ማለት አጎት ማለት ነው። ዛሬ የኔና ያንተ ጓደኝነት ይለይለታል አልኩት። ምን ነው አለኝ። ካካ ዛሬ ከቀልብ ከሆንክ ጸጉሬን ሙልጭ አርገላጭኝ ስለው ምን ችግር አለው አለኝ። ከቀልቡ አይደለም ማለት ነው። ቢሆን ኖሮ እምቢ ላይ ነበር። ምክንያቱም ህንድ ውስጥ አንድ ሰው ጸጉሩን የሚላጨው አባቱ ሲሞት ብቻ ነው።
እናም በደንብ አድርጎ ይሄን ኦፒየም ወስዷል። ምንም ሳያንገራግር ጸጉሬን ሙልጭ አድርጎ ላጨኝ። በጣም ጥሩ አልኩኝ። እኔም ወደ ቤት ስመጣ አባቴ ያየኝና ምንድነው አለኝ። ምንም፣ ጸጉሬን በመቀስ ቆረጥከው? እኔም ትንሽ አሳጠርኩት። ችግር የለውም መልሶ ያድጋል፣ ምንም የሚያሳስብ ነገር የለም። ካካ ደግሞ ፈቃደኛ ነበር። ላጨኝ አልኩት፣ እሺ አለኝ። ምንም አላስከፈለኝም፣ በነጻ። ደንበኛ በሌለ ሰዓት መምጣት ትችላለህ፣ ከፈለግ ጸጉሬን ሙልጭ አድርጌ ላጫሃለሁ፣ ሂሳብ አታስብ፣ አላስከፍልም ብሎኝ ነበር። ስለዚህ በነጻ ስለተላጨው አታስብ። እኔ ካካ ነጻ ደንበኛ ነኝ፣ ምክንያቱም ማንም የሚሰማው የለም፣ ብቸኛ የምሰማው እኔ ነኝ። ግን ይሄ ያደረግከው ነገር ችግር እንደሚያመጣብኝ ጠፍቶ ነው አለ አባቴ። ወዲያው ችግሩ መጣ። አንድ አባቴ ደንበኛ መጣና እንዴ ምን ተፈጠረ? እንዴ የዚህ ልጅ አባት ሞተ እንዴ አለ። ሆሆ አለ አባቴ፣ ሴት ብትሆን ይሻለኝ ነበር። አሁን እኮ ገደልከኝ፣ ሞትኩ እኮ። በፍጥነት ይሄ ጸጉር ማደግ አለበት። በላሁኑኑ እዛ የኦፒየም ሱሰኛ ካካ ጋር ሂድና ጸጉር በቶሎ የሚያሳድግ ቅባት እንዳለው ጠይቀው። እኔ ነኝ ጥፋተኛው። አሁንማ በቃ መላው ከተማ እንደ ሞትኩ ነው የሚያስበው። አንተ ደግሞ የማትደርስበት ቦታ የለም። መላው የከተማው ሰው ግልብጥ ብሎ ነው የሚመጣው። እናም የከተማው ሰው አባቴ ሞቷል እያለ እየተጠራራ መጣ። እኔ ደግሞ የማልሄድበት ቦታ የለም። ሰዎች መላጣይን ሲያዩ የፈጣሪ አለ አባት ሞተ እንዴ ይሉኛል። ይሆናል እላቸዋለሁ። እና ታዲያ ጸጉሬን ዝም ብዬ ላጫለሁ። ሰዎች ወደ እኛ ቤት ይጎርፉ ጀመር። ምሽት ላይ ቤት ስመጣ የከተማው ሰው ግልብጥ ብሎ መጥቶ አባቴ ኧረ አለው አልሞትኩም ይላል። ያ የመጨረሻ ሆነ። አባቴ ከዚያን ጊዜ በኋላ ምንም ነገር አድርጎኝ አያውቅም። እንደፈለግኩን ምንም ነገር አላድርግህም አለኝ አባቴ። ምክንያቱም አንተ ላይ የሆነ ነገር ማድረግ ማለት የባሰ መከራ መጥራት ነው። ምንም ነገር አልጠየቅኩም፣ የራሴን ነገር ነው ያደረግኩት። አንተውን አላስፈላጊ በሆነ መልኩ በሥራዬ ውስጥ ጥልቅ ያልክብኝ አልኩት። ኮፍያ ግዴታ አይደለም፣ ጭንቅላት እንጂ። መላ ሕይወቴን ከልጅነት እስከ ዩኒቨርሲቲ ባልታዘዝም ባይነቴ እንደተወገዝኩ ነው የኖርኩት። እኔም አልታዘዝም ባይ ሆኜ ሳይሆን በራሴው አእምሮ የቱ ትክክል እንደሆነ ምን ማድረግ እንዳለብኝ መርምሬ ማወቅ ስለምፈልግ ነው። እናም ራሴው አስቤ ለመወስነው ኃላፊነቱን ወስዳለሁ። ከተሳሳትኩ የራሴው እንጂ የማንም ጥፋት አይሆንም። በሰው ሐሳብ ተመርቼ ያንን ሰው መርገም አልፈልግም እላለሁ። ለወላጆቼ፣ ለአስተማሪዎቼ፣ ለፕሮፌሰሮቼ ግን አስቸጋሪ ነበር። ትምህርት ቤት ሳለሁ ኮፍያ ማድረግ ግዴታ ነበር። እኔ ግን ኮፍያ ሳላደርግ ነበር የገባሁት። ወዲያውኑ አስተማሪው ኮፍያ ማድረግ ግዴታ መሆኑን አታውቅም አለኝ። ኮፍያ ማድረግ ግዴታ ሊሆን አይችልም አልኩት። ጭንቅላት ላይ የሆነ ነገር ማድረግ አለማድረግ እንዴት ነው ግዴታ የሚሆነው? ጭንቅላት ግዴታ ነው፣ ኮፍያ ግን ግዴታ አይደለም። እኔ ጭንቅላት ይዤ ነው የመጣሁት። ምናልባትም አንተ ኮፍያ ብቻ ይዘ ይሆናል የመጣኸው። ለየት ያልክ ልጅ ነህ አለኝ አስተማሪው። በትምህርት ቤቱ የሥነ ሥርዓት ሕግ ላይ ኮፍያ ያላደረገ ልጅ ወደ ትምህርት ቤቱ እንዳይገባ ተደንግጓል። ሕጉን መቀየር ነው አልኩት። ሕጉን የጻፉት ሰዎች ናቸው፣ እግዚአብሔር አይደለም። ሰዎች ደግሞ ይሳሳታሉ። አስተማሪው የሚሰማውን ነገር ማመን አልቻለም። ምንድነው ችግር? ቆይ ለምንድነው እንደ ሌላው ተማሪ ኮፍያ የማታደርገው? እኔ ጉዳይ ከኮፍያ ጋር አይደለም አልኩት። ኮፍያ ማድረግ ለምን ግዴታ እንደሆነ ነው ማወቅ የፈለግኩት። ምክንያቱም ኮፍያ ማድረግ ምን ጥቅም እንደሚያመጣ ማወቅ ፈልጋለሁ። አንተም ማታውቅ ከሆነ ወደ ርዕሰ መምህሩ ጋር ወሰደኝና ከሱ ጋር እነጋገራለሁ። እናም ርዕሰ መምህሩ ጋር ወሰደኝ። ህንዱስ ቤንጋሊዎች ወይም የቤንጋል ሰዎች በጣም ብልህ በመሆን ነው የሚታወቁት። ኮፍያ ደግሞ አያደርጉም። አሉላችሁ ደግሞ የፑንጃብ ሰዎች፣ ፑንጃቢዎች ምንም የማያውቁ ጅሎች፣ ቀላል ሰዎች ናቸው። እናም ደግሞ ጭንቅላታቸው ላይ ትልቅ ጥምጣም ጠርባን ያደርጋሉ። እናም ለርዕሰ መምህሩ እንዲህ አልኩት፣ ተመልከት እስቲ ሁኔታውን። ቤንጋሊዎች ኮፍያ አያደርጉም፣ ግን ደግሞ በሀገሪቱ ውስጥ አሉ የሚባሉ ብልሆች እነሱ ናቸው። ፑንጃቢዎች ደግሞ ኮፍያ ማድረግ ብቻ ሳይሆን ትልቅ ጥምጣም ነው ጭንቅላታቸው ላይ የሚያደርጉት። እናም ምንም ብልህነት የሌለባቸው ሰዎች መሆናቸውን ታውቃለህ። ስለዚህም እንደውም ጭንቅላት ላይ የሆነ ነገር መጠምጠም የአእምሮ ብቃትን ስለሚቀንስ አጓጉል ነገር ውስጥ መግባት አልፈልግም። ርዕሰ መምህሩ በጽሞና አዳመጠኝና ልጁ አደገኛ ልጅ ነው፣ አንድ ነገር ከያዘ በቀላሉ የሚለቅ ልጅ አይደለም። ግን ደግሞ የሚናገረው ነገር ትርጉም ያለው ነገር ነው። አስቤው አላውቅም ነበር፣ ግን ልጁ ያለው ነገር ትክክል ነው። ስለዚህ ካሁን ወዲያ የሕጉን ግዴታነት ሽረን የፈለገ ያድርግ፣ ያልፈለገም ይተው። ምክንያቱም ትምህርት ቤቱ የተመሰረተው ለማስተማር ነው። ኮፍያ ማድረግ ደግሞ ከመማር ማስተማር ጋር ምንም የሚያገናኘው ነገር የለም። ስለዚህ የሕጉን ግዴታነት ሽረነዋል አለ። አስተማሪው የሰማውን ማመን አልቻለም። ከርዕሰ መምህሩ ቢሮ ስንወጣ እንዴ ምንድን ያደረግከው አለኝ። ምንም ያደረግኩት ነገር የለም፣ ሁኔታውን ነው በግልጽ ያስቀመጥኩት። አልተናደድኩም፣ አልተበሳጨውም። ኮፍያ ማድረግ ለመማር ምን ይጠቅማል ነው ያልኩት።
እኔ ከኮፍያ ጋር ጸብ የለኝም። ሰው እንዴት ከኮፍያ ጋር ይጣላል? የአእምሮ ብቃትን የሚጨምር ከሆነ አደርጋለሁ። አንድ አይደለም 2 3 4 ኮፍያዎች በኮፍያ ላይ ኮፍያ አደርብ ነበር። እናም ደግሞ በንዴት አይደለም፣ አስረዱኝ፣ አሳምኑኝ ነው ያልኩት። አስተማሪው ያለኝን ቃላቶቹን አሁን ድረስ አልረሳቸውም። መላ ሕይወትን ችግር ውስጥ እንደገባ ነው የምትኖረው፣ ከማንም ጋር የምትገጥም ሰው አይደለህም አለኝ። በጣም ጥሩ አልኩት አስተማሪውን። ደደብ ሆኜ ከማንም ጋር ከምገጥም ብልህ ሆኜ ከማንም ብነጠል እመርጣለሁ። ትምህርት ቤት የመጣሁት ልማር ነው። ስለዚህ ብልህ ሆኜ ከማንም ጋር ባልገጥም ችግር የለውም። እባክህን እኔን በራሱ ከሚያስብ ሰብአዊ ፍጡርነት ወደ አንዳች የማሽን ተለዋጭ አካል፣ ወደ አንዳች ብሎንነት ልትለውጠኝ አትሞክር። እናም ከቀጣዩ ቀን ጀምሮ ኮፍያ የሚባል ከትምህርት ቤቱ ጠፍቶ የአስተማሪ ብቻ ኮፍያ አድርጎ መጣ። መላው ተማሪው፣ አስተማሪው፣ ወደ ሰመምሩ ጭምር ሕጉ በመነሳቱ ኮፍያ ሳያደርጉ መጥተው እሱ ብቻ ኮፍያ አድርጎ ሲታይ ጅል መስሎ ቁጭ። አሁንም ቢሆን እኮ ጊዜ አለህ አልኩት እጄ። ኮፍያውን አውልቀ ኪሱስ ማድረግ ትችላለህ። እናም እንዳልኩት አደረገ። እውነትህን ነው። እኔ ብቻ ምን በወጣኝ? ሁሉም ኮፍያ አላደርግም ካለ እኔ የምን ቤት ነኝ ሕጉንም ማከብረው? ሕጉን እኮ ያወጣ ነው እኛው ነን። ያለምንም ጩኸት ያለምንም ንዴት መቀየር በፈለግን ጊዜ መቀየር እንችላለን። በእያንዳንዱ ነገር ላይ በብልህነት ተነጋግረን መቀየር ሲያስፈልግ መቀየር ነው አልኩት። ስለዚህም አለመታዘዝ ወይም ዲስኦቢዲየንስ ስል መታዘዝን ባለመታዘዝ መቀየር ማለት አይደለም። ያ ምንም ለውጥ አያመጣም። አለመታዘዝ የሚለውን ቃል የተጠቀምኩት በሕይወታችሁ ጉዳይ ላይ ወሳኝ ሁኑ ለማለት ነው። ይህም ትልቅ ጥንካሬ ይቸራል። ምክንያቱም የቱንም ነገር ብታደርጉ ከድርጊታችሁ ጀርባ ጠንካራ ምክንያት ይኖራችኋል። ዩኒቨርሲቲ እንደገባው የዩኒቨርሲቲው ምክትል ቻንስለር የጠየቀኝ የመጀመሪያው ጥያቄ ለምንድን ነው ጺምንና ሪዝን የምታሳድገው ነበር። ደግሞም እንዲህ ብሎ ቢጠይቅ አይፈረድበትም። ማንም ተማሪ ጺሙንና ሪዙን አያሳድግማ። አንተ ጋር የመጣሁት ስኮላርሺፕ ለመጠየቅ ነበር አልኩት ምክትል ቻንስለሩን። ቢሆንም ግን ስኮላርሺፑ ይቀራል እንጂ ይሄን ያጋጠመኝን የክርክር ዕድልማ እንዲያመልጠኝ አልፈልግም ስለው ምን ማለት ነው አለኝ። ማለቴ ለምን ጺምህንና ሪዝህን እንደምትላጭ ልትነግረኝ ትችላለህ? እኔ ምንም ያደረኩት ነገር የለም። ጺሜና ሪዜ ራሳቸውን ያደጉት፣ አልኮተኮትኳቸውም፣ ውሃ አላጠጣኋቸውም፣ ራሳቸውን የበቀሉት። አንተ ግን የሆነ ነገር አድርገሃል። እንዲያድጉ አልተውካቸውም። በቀን 2 ትላጫለህ። ይህን ነገር ለምን እንደምታደርግ የመግለጽ ግዴታ ያለብህ አንተ ነህ እንጂ አይደለሁም። ለምንድን ነው የምትላጨው? እስቲ ንገረኝ። መቼም አስቤው የማላውቀው ነገር ነው። ሁሉም ሰው ስለሚያደርገው ነው እኔም ማድረግ የጀመርኩት አለ። ይህ የብልህ መልስ አይደለም። በደንብ አስብበት። በየቀኑ እየመጣው በርህን እያንኳኳው እጠይቅሃለሁ። መላቀቅ የለም። መልሱን እስክታገኝ ድረስ በየቀኑ እየመጣው እንዴት ነው መልሱን አገኘኸው እልሃለሁ። መልሱን ካገኘው እኔም ከዛን ቀን ጀምሮ መላጨት እጀምራለሁ አልኩት። 3 ቀን ብቻ ነው ቢሮ የሄድኩት። በ4ኛው ቀን ይቅርታ አድርግልኝ አለኝ። እንቅልፌን ያሳጣኸኝ። ቀኑን ሙሉ ሐሳቤ ስለ ጺምና ስለ ሪዝ ሆኗል። ቀኑን ሙሉ ካሁን መጥቶ በሬን አንኳኳ እያልኩ በሩን ሳይ ነው የምውለው። እንደውም አንዳንዴ በሩ የተንኳኳ መስሎኝ ስከፍት ማንም የለም። የሌለ ነገር ማሰብ ጀመርኩ። እንዴ በቁሜ መቃዠት እያልኩ ነው። በጣም ነው ያስፈራኸኝ። ስኮላርሺፕህን ወስደህ ሂድልኝ። የምትፈልገውን ነገር ማድረግ ትችላለህ። እንዴ ጺሙም ሪዙም ያንተው ነው። አላስፈላጊ ጥያቄ በመጠየቄ ይቅርታ። እንዲህ በቀላሉማ አንላቀቅም። መላጨት ማቆም አለብህ። አለበለዚያ በየቀኑ እየመጣው በርህን አንኳኳለሁ። መልስን ልትሰጠኝ ይገባል። የፈጣሪ አለ አለ ምክትል ቻንስለሩ። እንዴ ሊሰጥህ የማይገባውን ስኮላርሺፕ እየሰጠው ነው። ምክንያቱም የዚህ ዩኒቨርሲቲ ተማሪ አይደለም፣ ከሌላ ዩኒቨርሲቲ ነው የመጣው። እናም በመመሪያው መሰረት ቅድሚያ የሚሰጠው ከዚህ ዩኒቨርሲቲ ለተመረቀ ተማሪ ብቻ ነው። እኔ ግን መመሪያው ያሳስበኝም። ስኮላርሺፑን እሰጥሃለሁ። በሬን እያንኳኳ የምትጠይቀኝን ነገር ግን አቁም። ስኮላርሺፑን ተወው አልኩት። ከፈለክ ለማንም ልትሰጠው ትችላለህ፣ ግን መላጨት ማቆም አለብህ አልኩት። እባክህን ሽማግሌ ነኝ አታስቸግረኝ አለ ምክትል ቻንስለሩ። እንዴ ሰዎች ምን ይሉኛል? መሳቂያ እንደሆነ የምትፈልገው? አልሰማኝ ካልክ ነው እንዲያውም መሳቂያ የምትሆነው። ምክንያቱም ላለፉት 4 ቀናት የሆነውን ሁሉ ለሁሉም ሰው ነው እየሄድኩ የምናገረው አልኩት። አታምኑኝም። ሰውየው ስኮላርሺፑን ሰጠኝ። እናም ጺሙን ማሳደግ ጀመረ። መላው ዩኒቨርሲቲ ነው የተገረመው። ምክንያቱም ስለ ልብሱ ስለ ጺሙ የሚጨነቅ ሰው ነበራ። የኦክስፎርድ ዩኒቨርሲቲ የታሪክ ፕሮፌሰር ነበር። እዛ ኦክስፎርድ የታሪክ ትምህርት ክፍል ኃላፊም ነበር። ሁሉም ሰው ምን ነው ምን ተፈጠረ ይለው ጀመር። ምንም የተፈጠረ ነገር የለም ይላል። የተሳሳተ ነገር እያደረኩ መሆኔን የተረዳሁት። ምክንያቱም ምንም ምክንያት ማቅረብ አልቻልኩም። ይሄ ወጣት ሕይወቴን በምክንያት መኖር እንዳለብኝ አንቅቶኛል።
አስመሳይ መስሎ ኗሪ ነበርኩ። ደግሞ ማንም ያስገደደኝ አልነበረም። እንዲሁ ግን በአስመሳይነትና በታዛዥነት ስኖር ነበር። ጺሜን የምላጭበት ምንም ምክንያት ስለሌለኝ ጺሜን እንዲያድግ ትቼዋለሁ። እናም የወጣት ትክክል ሳይሆን አይቀርም። አዎ እስቲ ታያችሁ ሴቶች ጺም ቢያበቅሉ፣ ጺማቸውን ቢያሳድጉ። እናም ደግሞ ከባድ አይደለም። በመርፌ የሚወጉ ሆርሞኖች አሉ። ከዛ ሴቶች ያን ተወግተው ጺም ቢያበቅሉ ዓለማችን ምን ልትመስል እንደምትችል አስቡት እስቲ። የተዋበች ዓለም የምትሆን ይመስላችኋል? ወንዶች ጺማቸውን እንደሚላጩት ሁሉ ሴቶችም ጺማቸውን ቢያሳድጉ ምን ሊፈጠር እንደሚችል አስቡት። ጺም ያላት ሴት ለማንም ሰው አስደንጋጭ ነው የሚሆነው። ጺሙን የተላጨ ወንድም ለሴቶች እንዲሁ አስደንጋጭ ነው። ሴቶች ግን መቼም ሁሉን ቻይና ታጋይ ስለሆኑ ነው እንጂ የሚቋቋሙት ነገር አልነበረም። አሁን ሴቶች በጣም ታጋሽና ቻይ ናቸው። ጺም የሌላቸውን ጺማቸውን የሚላጩ ወንዶችን እንኳ ታግሰው ይኖራሉ። ማንም ወንድ ግን ሚስቱ ጺም ቢኖራት ታግሶ ማሳለፍ አይችልም ፈጽሞ። ወይ ከቤቱ ያባረራታል አሊያም ራሱን ያጠፋል፣ ይሻለዋል። በቢሊዮን የሚቆጠሩ ሴቶች ግን ጺም አልባ ወንዶችን ታግሰው እየኖሩ ነው። ክብር ለሴቶች። ተፈጥሮ የትኛውንም ነገር ያለ ምክንያት አታደርግም። ጺማቸውን የሚላጩ ወንዶችን ተመልክቻለሁ። ላያቸው ላይ የሆነ ነገር እንደቀረ ያስታውቃል። እስቲ ሚላሬፓን ተመልከቱት። ወደ ሚላሬፓ እየጠቆመ ከነጺሙ እንዴት ያምር እንደነበር። አሁን ግን ጺሙን ተላይቶ ጅል መስሏል። ያን ሁሉ ግርማ ሞገሱን፣ ያን ሁሉ ሳቢነቱን የተገፈፈው። አሁን በብልህነትና በራሳችሁ ብርሃን ኢንተለጀንስ ተመሩ። የሆነ ነገር ሲነገራችሁ ትክክል ነው ወይንስ አይደለም ብላችሁ መርምራችሁ ወስኑ። ያኔ ምንም አይነት የጥፋተኝነት ስሜት አይኖርባችሁም። አለበለዚያ ግን ባታደርጉትም ጥፋተኝነት ይሰማችኋል፣ ብታደርጉትም ጥፋተኝነት ይሰማችኋል። እሺ ብላችሁ ብታደርጉት ታዛዥ አጎብዳጅ መሆናችሁ ይሰማችኋል። አይሆንም ማለት ባለመቻላችሁ፣ ራሳችሁን ባለመሆናችሁ ታፍራላችሁ። ባታደርጉትም ጥፋተኝነት መሰማቱ አይቀርም። ምክንያቱም ምናልባትም ማድረግ የነበረብኝን ነገር ይሆናል ያላደረግኩት ብላችሁ ልታስቡ ትችላላችሁ። እዚህ ሁሉ የሐሳብና የጭንቀት ባህር ውስጥ መንቦጫረቅ አያስፈልግም። መወሳሰብ አያሻም። ቀላል ሆኑ። የሆነ ነገር ስትባሉ በብልህነት መርመራችሁ ምላሽ ስጡ። እናም በራሳችሁ መረዳት፣ በራሳችሁ ብርሃንና ብልሃት ወስናችሁ የምታደርጉትን ማንኛውንም ነገር አድርጉ። እናም ደግሞ ለድርጊታችሁ ሙሉ ኃላፊነት ውሰዱ። ከዛ ምንም አይነት የጥፋተኝነት ስሜት የሚባል ነገር አይኖርም። የማታደርገው ከሆነ ለምን እንደማታደርገው ለሰውየው ግለጽለት እና ምንም ሳትናደድ ግለጽለት። ምክንያቱም ንዴት የሚያሳየው ደካማ ነህ ማለት ነው። የብል የሆነ ምላሽ የለህም ማለት ነው። ንዴት ምንጊዜም የደካማነት ምልክት ነው። በግልጽና በቀላሉ ሁሉን ነገር ዘርዝረ ገለጽለት። ምናልባትም ሌላኛው ሰው ትክክለኝነትህን ተረድቶ ሊያመሰግን ይችላል። ምናልባትም ደግሞ የእሱ ሐሳብ ከአንተ የተሻለ ሆኖ ንቃተ ሕሊናን ከፍ ስላደረገልህ ልታመሰግነውም ትችል ይሆናል። ሐሳቡን ልትቀበል ትችል ይሆናል። በሕይወት የሚያጋጥሙን የትኞቹንም አጋጣሚዎች የአይምሮ ብቃትህን፣ የነፍስህን ብርሃን፣ ብልህነትህን፣ ንቃተ ሕሊናህን ለማሳደጊያነት ተጠቀመው። በተለምዶ የምናደርገው ግን እያንዳንዱን አጋጣሚ ለራሳችን ገሃነም መፍጠሪያነት ነው የምናውለው። አንተው ነው የምትሰቃየው። አንተው ነው መከረኛ የምትሆነው። አንተ መከረኛ በመሆን ሳቢያ ደግሞ ሌሎችንም መከራ ውስጥ ትከታለህ። በአንተው መከራ ሌሎችንም ትጠብሳለህ። እናም ደግሞ በጣም ብዙ ሰዎች አንድ ላይ ሲኖሩ ሁሉም አንዱ ለሌላው መከራ የሚፈጥር ከሆነ መከራው እየተባዛ ይመጣል። በዚህ መንገድ ነው መላው ዓለም ገሃነም የሆነው። ወዲያው ሊቀየር የሚችል ነገር ነው ጉዳዩ። መሠረታዊውን ነጥብ ግን መረዳት ያስፈልጋል። ይህም ያለ ብልህነት፣ ያለ ዕውቀት፣ ያለ ኢንተለጀንስ ምንም አይነት ገነት የለም።